እሷ የምታሳድጋቸው ህፃናት የልደት ቀኗን ለማክበር ድንገት ምግብ ቤት ውስጥ መጥተው ይዘፍኑላት ይጀምራሉ። የፊሊ ደግነት ሁሉንም ሰው አስደስቶ ሁሉም በአንድ ላይ ቢያከብሩም ፊሊ ግን በስራ ቦታ ላይ እንዲህ አይነት ግርግር መፈጠሩ ስላልተመቻት ልጆቹን ቀስ አድርጋ መምከር ትጀምራለች። ንግግሯን ሳትጨርስ ግን ስራ አስኪያጇ ክፉኛ ጌጮች መጣችና እነዚህ ህፃናት ቦታውን አተራመሱት በማለት ልጆቹን እንድታስወጣና ቅጣቷንም እንደምትቀበል ፊሊን ትነግራታለች። በዚህ መሃልም ጠባቃው ዮሐን ጣልቃ ይገባና ለፊሊ መልካም ልደት ካላት በኋላ ወደ ስራ አስኪያጇ ዞር ብሎ እንዴት በልደት ቀኗ ላይ ትጮህባታለች በማለት በቁጣ ይገስጻታል። ስራ አስኪያጇም የዮሐንን ማንነት ስለምታውቅ ደንግጣ ይቅርታ እኔ እኮ እየቀለድኩ ነው በማለት ወዲያውን ታስመስላለች። እናም በዚያው ምሽት ጠበቃው ዮሐን ፊሊንና ልጆቹን ወደሚያድሩበት ማሳደጊያ ቤታቸው ሲያደርሳቸው ፊሊ ራሷ የማደጎ ልጅ መሆኗን ተረዳ። በማግስቱ ግን የፊሊ እድል በድንገት ነበር የተለወጠው። የትምህርት ቤት ያመለከተችበት ጥያቄዋ ተቀባይነት አግኝቶ በጣም ዝነኛ ወደሆነ የሀብታሞች ትምህርት ቤት እንደምትገባ የምስራች ደረሳት። የልጅነት ጓደኛዋ ክሎይም እዛው መመዝገቧን ስታውቅ ፊቷ በደስታ በራ።